Hey guys, let's see saying goodbye. አንድ ሰውን መሰናበት ወይም ቻው ለማለት ወይም ሓደ ሰብ ቻው ደሓንኩን ንማል በእንግሊዝኛ ማለት እዩ። ስለዚህ ማለት ነው ኦኬ ምን እንላለን? ባይ ማለት እንችላለን ወይም ባባይ ማለት እንችላለን። goodbye ክንብል እውን ንኽእል ማለት እንችላለን። have a nice time ማለት እንችላለን ክንብል ንኽእል ኢና። so long ማለት እንችላለን ክንብል ንኽእል ቻው ማለት እዩ። forward ማለት እንችላለን ክንብል ንኽእል ኢና። goodbye ማለት እንችላለን ክንብል ንኽእል። have a nice day ማለት እንችላለን መልካም ቀን ወይም ጽቡቕ መዓልቲ ንኽንብል ንኽእል ኢና። have a good time ማለት እንችላለን መልካም ጊዜ ጽቡቕ ጊዜ ክንብል ንኽእል ኢና። good luck ማለት እንችላለን ጽቡቕ ዕድል ክንብል ንኽእል ኢና። all the best ማለት እንችላለን መልካም ዕድል ማለት ነው ወይ ጽቡቕ ዕድል ማለት እዩ። ወይም I should go ማለት እንችላለን ክንብል ንኽእል ኢና። have a nice day ማለት እንችላለን cheer ማለት እንችላለን in English ክንብል ንኽእል ኢና። have a nice weekend መልካም የእረፍት ጊዜ ቅዳሜና እሁድ ጽቡቕ ቀዳም ሰንበት ዕረፍቲ ክንብል ንኽእል ኢና። ኦኬ have a nice vacation ማለት እንችላለን መልካም የእረፍት ጊዜ ወይ ጽቡቕ ናይ ዕረፍቲ መዓልቲ ክንብል ንኽእል ኢና። passive responses እሺ ቻው ካልነው አንድ ሰው ምን ይመልስልናል ማለት ነው። መልስ ዝፈና ነገር ታዩ thank you ማለት እንችላለን አመሰግናለሁ። thanks ማለት እንችላለን የመስገን አመሰግናለሁ። ሲያ ማለት እንችላለን ቻው ማለት ነው። see you ማለት እንችላለን ክንብል ንኽእል ኢና። ሰው ማለት እንችላለን ቻው ማለት ነው። cheer ማለት እንችላለን ክንብል ንኽእል ኢና። guys just hope you enjoyed by this lesson guys. Don't forget to like and share my TikTok and YouTube channel guys. Stay tuned. Thank you for watching.